ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃዎች እናንተ እናደርሳለን። አብራችሁን ቆዩ። በሰሜን ምስራቅ ኬንያ ማንድራ ግዛት የሚኖሩ ኢትዮጵያውያን አካባቢውን በአስቸኳይ ለቀው ካልወጡ ትገደላላችሁ የሚል ማስጠንቀቂያ እንደተሰጣቸው ተናገሩ። ስማቸው እንዳይገለጽ የጠየቁ በማንድራ ግዛት የሚኖሩ ኢትዮጵያውያን ስደተኞች ሕይወታቸውን አደጋ ላይ ወድቋል ሲሉ ገልጿል። በኬንያ የኢትዮጵያ ኤምባሲ በበኩሉ ጉዳዩን እየተከታተለ እንደሚገኝ አስታውቋል። መረጃውን ካደረሱን ኢትዮጵያውያን አንደኛው የሁለት ልጆች አባት ሲሆን በማንድራ ለ8 ዓመት እንደኖረ ተናግሯል። ሞተር ገዝተን ሆቴል ከፍተን እየሰራን ነበር። መነሻውን አናውቅም፣ ግን ኢትዮጵያዊ ሁሉ ይውጡልን ብለው ተነሱብን ብለዋል። ኢትዮጵያዊ ስደተኛ ይውጡ ብለው ቢተውን ጥሩ ነበር፣ ግን ዝም ብለው እያሰሩ ብር እየተቀበሉ ነው። በፖሊስ መኪና መጥተው ከታክሲ ውስጥ እያፈሱ እየወሰዱ ነው። በጣም ተቸግረናል ሲልም አክሏል። ኢትዮጵያዊ የሚያግዘን ሰው አጥተናል በማለትም ያሉበትን ሁኔታ ይገልጻል። በርካታ ኢትዮጵያውያን በማንድራ ግዛት በተለያዩ ስራዎች ላይ ተሰማርተው እንደሚኖሩ የሚናገረው ነዋሪው የኢትዮጵያውያን ቁጥር በ10 ሺህ ይገመታል ብሏል። የኢትዮጵያውያንን አንፈልግም፣ ይውጡልን፣ የሀገራችንን እየወረሱ ነው ብለው እንደተነሱብንና ስለ ጉዳይ ማብራሪያ ለመጠየቅ ቢሞክሩም የሀገር ሽማግሌዎችን ጠይቁ የሚል ምላሽ እንደተሰጣቸው ገልጿል። ከኢትዮጵያውያኑ መካከል የተወሰኑት ወደ ሀገር ሽማግሌዎች ሲሄዱ ደግሞ እናንተን ማየት አንፈልግም፣ ሀገራችንን ለቃችሁ ውጡ እንደተባሉም አክለዋል። በማንድራ ግዛት በተደረጉ ስብሰባዎች ላይ ኢትዮጵያውያን ስደተኞች በሞተር ሳይክል የማጓጓዣና የሆቴል ዘርፍ ላይ መሰማራታቸውን በመጥቀስ እኛስ ምን ሰርተን እንብላ የሚል ቅሬታ መነሳቱንም ገልጿል። ሌላኛው ኢትዮጵያዊ ስደተኛ በበኩሉም የአሁኑ የውጡልን ዘመቻ የተጀመረው ባለፈው ሳምንት ኢትዮጵያዊው መገደሉን ተከትሎ ነው ብሏል። የኢትዮጵያዊውን አስከሬን ወደ ሀገር ቤት ለመላክም አልፈቀዱልንም ሲል ነዋሪው ገልጿል። ኢትዮጵያዊ ስደተኛ ቡራቦሪ በሚባል አካባቢ እንደተገደለ ጠቅሶም የተገደለበት ጥይት ከሰውነቱ ወጥቷል የሚል ምላሽ እንደተሰጣቸውና የአስከሬን ምርመራ ሳይደረግ እንደቀረ ተናግሯል። በዚሁ አካባቢ የሚኖሩ ኢትዮጵያውያን ከቀበሩት በኋላ ኢትዮጵያውያንን አንፈልግም ለቀው ይውጡልን የሚል ዘመቻ መነሳቱን ገልጿል። ኢትዮጵያውያን ከማንድራ ግዛት ለቀው እንዲወጡ የተቀመጠው ቀነ ገደብ ጥር 5 እንደሆነ የተናገረው ነዋሪው ከዚህ በኋላ በአካባቢው የሚገኙ ስደተኞች በድንጋይ ተቀጥቅጠው ይገደሉ የሚል ዘመቻ መከፈቱን ይናገራል። ኢትዮጵያውያን ስደተኞች ከማንድራ ግዛት ለቀው ይውጡ፣ ካልወጡ ግን ይገደላሉ የሚለው የሀገር ሽማግሌዎች ውሳኔ ነው የሚል ነገር መስማታችን የተነገረው ነዋሪው ድምፁ ማጉያ መኪና ላይ ተጭኖ እየተዞረም ጭምር ውጡልን የሚል ዘመቻ እየተለፈፈ መሆኑን አስረድቷል። ትዕዛዙ የወጣው ከሀገር ሽማግሌዎች ነው። የመንግስት አካላትም ሳይኖርበት አይቀርም እያሰሩ እስከ 20 ሺህ ሽለንግ ይጠይቃሉ፣ እየከፈሉ ይለቀቃሉ፣ ገንዘብ የሌለው እስከ 2 ወር ያስራሉ ብሏል። ሀገራችንን ለቀው ይውጡልን የሚለው ነገር ከዚህ ቀደም እንደነበረ የጠቀሰው ኢትዮጵያዊው የአሁኑ ግን በጣም እየበረታ ከመሆኑ የተነሳ ሁኔታው ለሕይወታችን አስጊ ነው በማለት ይገልጻል። ከዚህ በፊት በአፍ ያወራሉ እንጂ ፓወር አልነበረውም። ልጁ ከሞተ ወዲህ ግን ነገሩ እየጠነከረ እየሄደ ነው ብሏል። የሀገር ሽማግሌዎች ኢትዮጵያውያኑ ቢገደሉም ተጠያቂነት የለንም የሚል አዋጅም አውጥቷል ሲልም አክሏል። ሴትና ወንድ ተቃቅፈው ይሄዳሉ፣ እንዲሁም በማታ ወንዶች ለዘረፋ ይወጣሉ በሚል ስለ ኢትዮጵያውያን ስደተኞች እንደሚነገር ብረታ ብረት ለቀማ ስራ ላይ እንኳን እንዳይሰማሩ ዘመቻ መከፈቱን ተናግሯል። ኢትዮጵያውያኑ በዚህ የኬንያ ግዛት በብዛት ዝቅተኛ ገቢ በሚያስገኙ ስራዎች ላይ እንደተሰማሩም የጠቀሰው ነዋሪው ዘመቻ የተከፈተባቸው በኋላ ቀጣሪዎቹ ደሞዛቸውን ቶሎ ከፍሏቸው ከማንድራ እንዲወጡ በሀገር ሽማግሌዎች እንደተነገረ ይገልጻል። ራሳችንን ማዘጋጀት እንጂ ሌላ አማራጭ የለንም። በማንድራ ግዛት በተለያየ ስራ ላይ ተሰማርተው ከነበሩ ኢትዮጵያውያን መካከል የተወሰኑት ለቀው እንደወጡና ሌሎችን ለመውጣት እየተዘጋጁ እንደሆነ ስደተኞች ተናግረዋል። እኛም ያለንን መፍትሄ ራሳችንን ማዘጋጀት እንጂ ሌላ አማራጭ የለንም ሲሉ አንደኛው ስደተኛ ገልጿል። ከሳምንት በፊት የተገደለው ኢትዮጵያዊ ፍትህ ለአለማግኘቱን በማንሳትም ሰውን የመሰለ ነገር ደሙ ፈሶ ወደ ሀገራችን ሬሳው እንዳይገባ ብሎ ወደ ህግ ተጠግቶ እስካልተጠየቀ ድረስ ደም የለንም ማለት ነው። መንግስት እንደሌለን ነው የሚያሳየው ብሏል። በኬንያ የኢትዮጵያ ኤምባሲ በበኩሉ ጉዳዩ አዲስ አይደለም፣ እየተከታተልነው ነው ሲል ምላሹን ሰጥቷል። የሚሲኒዮ ምክትል ኃላፊ አምባሳደር ደመቀ አጥናፉ ለውጭ ጉዳይ አሳውቀናል፣ ከዚህ በፊት እንዳደረግነው ለማንድራ አስተዳደርም አሳውቀናል፣ እየተከታተልን ነው ብለዋል። በአካባቢው ተመሳሳይ ዘመቻዎች ከዚህ ቀደም እንደነበሩ በመግለጽ የመንግስት አይደለም ግለሰቦች ናቸው፣ ያኔ ጊዜም ገደብ አልሰጡም፣ አሁን ሰጥተዋል ሲልም አክለዋል። ዘገባው የቢቢሲ ነው።
Audio